ታውቃላችሁ ኢትዮጵያ ውስጥ ወንድማማቾች ይዋጉ ነበር እና ቢያሳዝነንም ግን ያ ክስተት አልፏል ተደርጎ እና አንዱ ተሳቢ መኪና የተባበሩት መንግስታት እህል ጭኗል USAID ምናምን ይላል ትዝ ይለኛል ሁለት ነው ተሳቢ ነው ይገሰግሳል ተራራውን ድንገት አቆመው አንድ ጋዜጠኛ እና የመስኮቱን ዝቅ አደረገለት ማለት ነው ጋዜጠኛው ከታች ነው አሁን የምትሄደው እኮ ወደ ፈንጂ ወረዳ ውስጥ ነው ብዙ ሞት አለ እንደምትሰማው እና ብዙ ረሃብ ድንገተኛ ጥቃትም አለ እንዴት ደፍረ ነው ወደዛ የምትሄደው አለ እና ጸጉሩ ተንጫባሯል ከስቷል ጠቁሯል ሾፌሩ ራሱ እንዴት እንዲህ ትጠይቀኛለህ አለው ህዝቡ ተርቦ በጣም ፊቴ ላይ ያለ ንግግሩ እንዴት እንዲህ ትጠይቀኛለህ ህዝቤን እወዳለሁ መውደዴን የምገልጠው የሚበሉት ምግብ ለነሱ በማድረሴ ነው እና አደጋ ቢደርስብስ አለው ፈቃደኛ ነኝ ለመሞት አለው ማለት ነው ይገርማችኋል ይሄንን ጀብዱ ወይም ጀግንነት ከየት አመጣው ሲሉ ትቶት ሄደ በጣም ተመስጧል ለቴሌቪዥን ቀረጻ ለዝና ለምናምን አይደለም ሰውየው የሚሰራው ፍቅሩ በህይወቱ ነው የምትገልጡት እና ሰውን መውደዱ ስንዴ በመያዙ ነው ለህዝቡ የሚበሉት ምግብ ማድረስ አለብኝ እና ለጥያቄ እንኳን ጊዜ አልሰጠውም ትቶት ሄደ በጣም ደስ አለኝ ይገርማችኋል እና ዛሬ የእግዚአብሔር ክብር የሚገለጥበት ሰው ሞገስን የሚሰጠው ሰው ማን ነው ይሄ አውዱ ከቁጥር 1 ነው የሚጀምረው ታውቃላችሁ ሐዋርያት ሥራ ምዕራፍ 3 ዮሐንስና ጴጥሮስ ለጸሎት ወደ መቅደስ ይወጡ ነበር ይላል ብዙ እኮ ጸልየዋል በቀን 3 ጊዜ መጸለይ የአይሁድ ልማድ ነው ኢየሱስም አለማምዷቸዋል ይሄኛው ጉዞ ግን በጣም መለኮታዊ ጉዞ ይመስለኛል በጴጥሮስ ሕይወት የመጀመሪያው ተአምራት በዚህ ሰዓት ነው በሐዋርያት ሥራ ምዕራፍ 3 እና ቁጥር 1 ላይ ምዕራፍ 3 ቁጥር 1 ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ወደ መቅደስ ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀመጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ ሰው አንድ ሰው ነበር እርሱም ጴጥሮስና ዮሐንስ ወደ እርሱ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው ጴጥሮስ ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ ጴጥሮስ ግን ብርና ወርቅ የለኝም ይህን ያለህኝ ግን እሰጥሃለሁ በናዝሬቱ በኢየሱስ ስም ተነስ ተመላለስ አለው በቀኝ ይዞ አስነሳው በዚያ ጊዜ እግሩና ቁርጭምጭሚቱ ጸና ወደ ላይም ዘሎ ቆመ ይመላለስ ጀመር እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ ህዝቡም ሁሉ እግዚአብሔርን እያመሰገነ ሲያመልክ ሲመላለስ አዩት በመልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረ እርሱ እንደሆነ አወቁት በእርሱም ከሆነ የተነሳ መደነቅ መገረም ሞላባቸው ይሄ ነው አውዱ የሰው ፍቅር ከሌለ መንፈስ ቅዱስ አይገለጥም ስብሰባ ነው የሚሆነው በእውነት እና ዋናው የመንፈስ ቅዱስ መፍለቂያ ለሰው ልጆች በቅንነት ፍቅር ባለው ሰው አንዱ መለኪያው እሱ ነው በእውነት ጴጥሮስ ተቀየረ በዚህ ሰዓት የፍጥረት ሁሉ ጉልላት የእግዚአብሔር የክብር እንግዳ መንፈስ የተሰጠው ሰማይ ምድር የተፈጠረለት መላእክት የተመደበለት ራሱ ኢየሱስ የሞተለት ለዚህ ለሰው እኮ ይሄን ክቡር የሰው ልጅ ደሃም ቢሆን በቅንነት የማንወድ ከሆነ በእድሜ ርዝመት በትምህርት ብዛት ክብር እንዳይመጣ ልነግራችሁ ፍቅር ነው ምንጩ ጴጥሮስ የሰው ልጅ ዋጋ ገባ ስለዚህ ነው ጌታ እንደመጣ ስምን አስታወቅኳቸው የነገርከኝን ቃል ሁሉ ነግሬያቸዋለሁ እጅግ ከመውደዱ የተነሳ የቀራጮች የኃጢአተኞች ወዳጅ ይሉታል ፈሪሳውያን አይስማሙም በዚህ ይሄ ብቻ ግን አይደለም ወገኖች ሁለተኛው ለወንጌል መትጋቱ ነው የእግዚአብሔርን ቃል መመገቡ አሁን ቅድም ያነበብኩላችሁ እዚህ ጋር ነው የሚመጣው የዛሬው የወንጌል ክፍል እነርሱም ጴጥሮስና ዮሐንስን ይዞ ሳለ ህዝቡ እየተደነቁ የሰለሞን መመላለሻ በሚባል አብረው ሮጡ እና ያሽባው እየዘለለ ወደ ቤተ መቅደስ ገባ መንፈስ ቅዱስ አጥንቱን ገጣጠመለት
ስጋውን አጠነከረ። ነርቮቹ መንቀሳቀስ ጀመሩ፣ መዝለል ጀመረ። ሰው ሁሉ ተደነቀ። ለምን? የማይካድ ተአምር ነው። 40 ዓመት ሙሉ ያውቁታል፣ ሆኖ አያውቅም። ኢቭን ለጴጥሮስ የመጀመሪያ ነው። በተራና በትንሽ ነገር ማኮረፍን ተው። በዘርና በቋንቋ መለየትን ተው። ድሃና ሀብታም አትበል። የሰው ልጅ ክቡር ነው። በምንም ኃጢአት ውስጥ ይሁን ልትወደው፣ ልትማልድና ልትደግፈው ይገባል። የተጣለ ሰው ፈጽሞ እንዳይጠፋ በምክር ሁሌ እግዚአብሔር ሰዎችን ያስባል። ለምን? ከሞት በኋላ ሲኦል ነው። በሲኦል አገልግሎት ስራም የለም። በምድር ነው፣ አሁን ነው። ላደርግ የሰጠኝን ስራ ፈጽሜ ያከበርኩህ የተባለው ይሄ ነው። እግዚአብሔር የሚከብረው ልናደርግ የተሰጠን ምንድን ነው? የሰውን መውደድና ወንጌል መስበክ ነው። ታላቁ ተልእኮ። ከዚህ ውጭ ምን አለ? ካልወደድን እንዴት እንሰብካለን? ሳንወድ ብንሰብክስ ልባቸው እንዴት ይገባል? ፍቅር የሌለው ወንጌል አይሰራም። ጨው እየሟሟ እየተበጠበጥክ ነው ሌላ የምታጣፍጠው። የዓለም ብርሃን ናችሁ ሲል አምፖል ናችሁ አይደለም፣ ሻማ ናችሁ ነው። እየቀለጥክ ነው የምትነደው። ፈቃደኛ ነህ ሆይ ነው። ኢየሱስ ሆኖ አየ። ሐዋርያቱን ተከተሉት። ጴጥሮስና ዮሐንስ ተከተሉት። ሕዝቅኤልም የኢየሱስ መንፈስ ነበረው።